ቅድስዬ እንኳን ደስ አለሽ። ግን እኔ ስለልደትሽ ምንም የማውቀው ነገር የለም። ልክ ቤት ስገባ ይሁን ልደት ተዘጋጅቷልና ምንም ስጦታ አልተዘጋጀውም። በጣም ይቅርታ አድርጊልኝ። ግን ሺህ ዓመት ኑሪሽ። እንኳን ደስ አለሽ። ቃል መገባው ከመቼው ተግባባችሁ ነው ያልኳችሁ? እንደሱ ለማለት ፈልገሽ ነው እንዴ? ከዛሬ ጀምሮ አሁን በደንብ ተግባባል። ሰዎች እንዴት ናቸው? ፈጣሪ ይመስገን በጣም ደህና ናቸው። ከዚህ በላይ ደህና የሚሆኑበት ጊዜ ይመጣል። ግናለሽ የምር አንቺ ባታግዢ ኖሮ እኮ ይሄን ሁሉ ነገር ማድረግ አልችልም ነበር። ኧረ በእናትሽ እንግዲህ እኔ ሚስጥር መያዝ አልችልም። በቃ ተፈጥሮኝ ነው። ምንም አትጠብቅሽ። በነገራችን ላይ እኔ ሚስጥር መያዝ ምናምን አልችልበትም። እኔ የመታልኝ ነው የማወራው። ለአንቺ ሆነሽብኝ ነው ዛሬ ራሱ በጣም ያያዝኩት እንጂ ዳጣ ሁሌ ስር ገብቶ የሚፋጅ ጥቃት መድብል። ተረጋጊ። ቁጭ በይ መጀመሪያ ተረጋጊ። ግድ የለሽ አይዞሽ። ሰላም ለሰው ልጅ በዝቶ አማን ቀኔን ገበዝቶ ሰላም ለሰው ልጅ በዝቶ ያገር ልጅ ቅድስቴ ዛሬ በሚገርም ሁኔታ ሆኖ እንግዲህ ልደቷ ተከብሮላታል። ትዝባ ባላላት መልኩ እንግዲህ ሁላቸውም በእርግጥ ሁሉም ሰው ትዝ ያለው አልነበረም ማለት ነው። ምክንያቱም ልደቷን የሚያውቀው ሰው ስላልነበረ እስከዛሬም ልደቷን አክብራ ስለማታቅ ማለት ነው። ውድ ቤተሰቦቻችን በዚህ አማካኝነት እንግዲህ ዛሬ ሞቅ ደመቅ ያለ ልደት ተከብሮ ውሏል። የቅድስቴ ማለት ነው። እንግዲህ ቅድስቴ ልደቷን ብሩክም አያውቀውም ነበር ቀኑንና መድብል እንግዲህ ቀድሞ ሲጠይቀው ነበረ። ግን ያው ቅድስትን ልደቷን እንደማያውቀው ተናግሯል ማለት ነው። በዛ አማካኝነት እንግዲህ ዛሬ ያወቀችው አለምዬ ነች። አለምዬ ያው እህቷም ጓደኛዋም ስለሆነች አብሮ አደግም ስለሆኑ የሁሉንም ነገር ስለምታውቅ እንግዲህ ዛሬ እሷ ማንም ሰው ባላወቀበት መልኩ በራሷ መንገድ ዳጣን ብቻ ፕሊስ ብላ ዳጣ ጋር ከአንዳንድ ነገሮችን ካወሩ በኋላ ነገሮችን አውርተው በራሳቸው መንገድ አስተካክለው እንግዲህ የሚገርም ሌት አክብረውላታል። ለዛም እንግዲህ ስጦታም ሰጥተዋታል ማለት ነው። እንግዲህ ከስጦታው መካከል ያው እህትየቱ አለም ዳጣ እንኳን ሰጠችም እንትና ምሳሌ እንግዲህ አሻንጉሊት ሰጥታታለች። ስለዚህ በጣም ደስ የሚል ስጦታ ነበረ። የስጦታ ሰዓት ነበረ። ደስ ብሏት እሷም እንግዲህ አክብራለች። እንትን ነበራቸው። በጣም ደስ የሚል ታይም ነበራቸው። በጣም ከሚባለው በላይ ማለት ነው። ውድ ቤተሰቦቻችን መልካም ቆይታ ነበራቸው። በጣም ያምር ነበረ። በጣም ደስ ብሎን እሷም ደስ ብሏት ነው ያከበሩት። በመጨረሻ እንግዲህ ብሩኬ በጣም ሲያዝን ነበረ። ያው እሷም በማህሌት ጉዳይ አንዳንድ ነገሮችን አንስታ ነበረ። ለምንድን ነው ይሄ ነገር እንደዚህ የሚሆነው? እስከመቼ ነው የሚቀጥለው? ለምንስ ነው እንደዚህ እየሆነ ያለው? ለምን በማለት እንግዲህ ጠበቅ ያለ ጥያቄ ዛሬ አንስታ ነበረ። እንግዲህ ብሩኬ እስከሚሻለው ድረስ የተወሰነ ነገር ነበር ዝም ያልኩት። አሁን ላይ ግን ይሄን ነገር ተመካክረን የሆነ ውሳኔ ላይ መድረስ አለብን። ማህሌት ጉዳይ እዚህ ጋር ማለቅ አለበት። ማህሌት ጋር የሆነ እርምጃ መወሰድ አለበት። በቃ እናንተ ዝም ምትል ከሆነ መድብል ጊዜ የሚሰጥ ከሆነ በፍጹም ጊዜና ሰዓት የሚሰጠው አይደለም። አለበለዛ እኔ ራሴ ይሄን እርምጃ ወስደዋለሁ ወይም ደግሞ ይሄን ነገር አደርገዋለሁ በማለት ነው እንግዲህ ቅድስቴ ዛሬ ጠበቅ ያለ እንትን የተናገረችው። እንግዲህ በዚህ መድብል ራሱ ደንግጧል። ያው መድብል በነገራችን ላይ ይሄን ነገር ችላ ብሎት አይደለም፣ ይሄን ነገሮች እያስተካከለ ነው። ግን መጀመሪያ ማህሌት ላይ የሆነ እርምጃ ከመውሰዱ በፊት እሱ ራሱ የሚፈልጋቸው መረጃዎች አሉት። በተለይ ከካሌብ ጋር ማለት ነው። ከካሌብ ጋር በተገናኘና ስለዚህ አሁን ከታረቀ ጋር ወይም ደግሞ ታሬን በማህሌት በኩል ከካሌብ ጋር መቀበል የሚፈልገው መረጃ አለው መድብል ማለት ነው ቤተሰቦቻችን። ምክንያቱም ለህግ ማጠናከሪያ ለምስክርነት አጠቃላይ ለመረጃ እንዲሆኑ ተፈልጎ በዛ አማካኝነት ዛሬ ነገሮችን ለማስተካከል የሚችለውን ነገር እያደረገ ነው። በዛ አማካኝነት ነው እንግዲህ ዛሬ መድብል ቅድስቴን ስትል በጣም ነው የደነገጠው።
እንዴ ቅድስት በእናትሽ ባክሽ ተይኝ። አሁን አንቺ በዚህ ሁኔታ ውስጥ ሆነሽ ያልሆነ ውሳኔ እንድወስን አታድርጊኝ። ምክንያቱም ይሄ ነገር በጥንቃቄና በጥንቃቄ መሰራት ያለበት ነገር ነው። ግን አንቺ እንደዚህ ስትይኝ ሌላ ችግር እንዳይፈጠር በማለት ነበረ መድብል ያለው። ግን ቅድስቴ በጣም ነው ስሜታዊ ሆና የነበረችው። በቃ ምንድነው የምትሆና ምስራት እንዴ ጥላቴን በቃ ጥላቴን ስር ሰዳ የገባችውን ጥላቴን ህይወቴን በቃ በጣም በስሜታዊነት ነው ነገሮችን የተናገረችው። በጣም በሚገርም ሁኔታ ማለት ነው። ውድ ቤተሰቦቻችን እንግዲህ ያው እግዚአብሔር ይመስገን ለሁሉም ነገር መልካም ነው። ደስ የሚልም ታይም ነው። ያው ዋናው ትልቁ ነገር መጨረሻው ሲያምር ነው። መድብል ያው እንዳልኳችሁ ያን መረጃውን ተቀብሎ በራሱ መንገድ እያንዳንዱ ነገሮችን ለማስተካከል ስለወሰነ ነው እንጂ ዝም ያለው ጠፍቶት አይደለም፣ ወይም ደግሞ ይሄን ነገር ሳያውቀው ቀርቶ አይደለም ማለት ነው። ውድ ቤተሰቦቻችን ለሁሉም ነገር እንግዲህ ለማስተካከል ደፋ ቀና እያለ ነው። ቅድስቴ ነው እንግዲህ እባክሽ ተረጋጊ ብሎ ያው በሚገባ መልኩ እንድትረጋጋ አድርጓታል። እሷም በተወሰነ ትንሽ ሰከን ብላለይ። ፕሊስ በቃ ይሄን ነገር ለኔ ብቻ ተውልኝ። ሲቀጥል ደግሞ አንቺ እንደዚህ ስትሆኚ ብሩክም ይጨነቃል። ስለዚህ እባክሽን እንደዛ አትሆኚ እያላት ነበረ። ቅድስቴም እንግዲህ አይ ለዛ ብዬ እኮ ነው ብሩክ ስለሚጨነቅ እሱን ስሜቱን ለመጠበቅ ከማለት አንፃር ነው እኮ ይሄን ነገር እንደዚህ ያደረኩት። ስለዚህ አሁን ግን አንተ እንኳን የሆነ እንትን የምትል ከሆነ እኔ በራሴ መንገድ መጨረስ ያለብኝ ነገር ጨርሳለሁኝ ብላ እንግዲህ በጣም ስሜታዊ ሆና ተነስታለች። በዚህም እንግዲህ መድብል አይ ቅድስትዬ እኔ እንደዛ እኮ ትቼው ወይም ደግሞ ሳላስብ በቀርቼ ሳይሆን እባክሽ ትንሽ እኔ የምፈልገው ነገር አለ፣ ትንሽ ብቻ ተረጋጊ እያላት ነበርና እንደዛ ሲላት በጣም ነው የተናደደችው። ማለት እንዴት እንደዚህ ልትለኝ ትችላለህ? ይሄ በፍጹም ሊሆን የሌለበት ነገር ነው። በቃ አንተ ተው፣ እንደውም እኔ በራሴ መንገድ እሄዳለሁ ነው ያለችው ቅድስቴና በቃ በጣም የተናደደችው። በዚህም እንግዲህ ብሩኬ በጣም እንደተሰማት በቃ አለ አይደለ በቃ ሌላ ለእርምጃ እንደተዘጋጀች ምናምን ቅድስቴን ሲረዳ በቃ የስችን ልጅ ደስታዋን በቃ ስሜቷን መቼ ነው መመለስ የምችለው? እንዴት አድርጌ ነው እንደዚህ ባልሆን ደስ ይለኝ ነበረ። አለ እድሜዋ አለ ጊዜዋ ለኔ ብዙ መስዋዕትነት ከፈለች። አሁን ደግሞ እኔም በቃ በዚህ ሁኔታ ሆንኩኝ። በቃ እቺ ልጅ ምን ላድርግ? ደስታዋን እንዴት ሙሉ ላድርግላት? ህይወቷን እንዴት ላስተካክልላት? ምን ይሻለኛል ብሎ ነው እንግዲህ ዛሬ በጣም ተክዞ ነበር። በተለይ ያን ስሜታዊ ሆና ነገሮች እንደዛ ስትናገር በጣም ነው ያሰበው፣ በጣም ነው የደነገጠው። እንዳንድ አፍቃሪ በጣም ነው መወዳት፣ ግን ምን ማድረግ እችላለሁኝ በቃ እሷን ማስደሰት ባለመቻሌ ምናምን ብሎ እንግዲህ ውስጡ በጣም ነው የደበረው፣ በጣም ነው ያመመው። እሷም ደግሞ በቃ በጣም ነው የምወደው፣ ስለዚህ መክፈል ያለብኝ መስዋዕትነት ሁሉ ከፍዬ ማስተካከል ያለባቸው ነገሮች ሁሉ ይስተካከላሉ፣ ግን ብቻ እሱ ጤና ይሁንልኝ እያለች ነው እንግዲህ። ስትዋደዱ ትክክለኛ ፍቅር፣ ትክክለኛ ማንነት ሲኖራችሁ አንዳችሁ ለአንዳችሁ ነው የምትኖሩት። ከራሳችሁ በላይ የምታስቡት ለሰዎች ነው። ቅድስቴም እንደዛ ነው። በቃ የራሷ ህይወቷ፣ እድሜዋ፣ ጊዜዋ ሳያሳስባ ቀርቶ አይደለም፣ ግን ከራሷ በላይ ለሱ ስለምታስብ፣ ለሱ ስለምትጨነቅ፣ የሱ መኖር ቅድሚያ ስለምትሰጥ፣ ለሱ ነገሮችን አሳልፋ ስለምትሰጥ ነውና በጣም በሚገርም ሁኔታ እንግዲህ ደስ በሚል ሁኔታ እሷም ስሜቷን እያንጸባረቀች ነበረ። እና ስጦታው መጨረሻ ላይ እንግዲህ ብሩኬ አበባና ወረቀት ሰጥቷታል። እንግዲህ ወረቀቱ ምን እንዳለ በጣም ደንግጣ ነው ቅድስቴ እንግዲህ ያለቀው። አበባውን በቃ ባለቤቴ፣ ውድ ባለቤቴ በቃ ስጦታ አለው፣ ስጦታ ሰጠኝ ምናምን ብላ ነው በጣም ደስ ብላት ነው ስጦታውን የተቀበለችው። እንግዲህ እናንተ አንድ ከምትወድ ሰው አበባ መሰጠት ማለት በጣም ትልቅ ነገር ነውና ግን ደግሞ ያው ነገሮች ለማስተካከል ያክል እሱም እየሞከረ ነበረ። ዙሮ ያን ስጦታ ሰጥቷታል። በጣም ደንግጣለች። አበባውን አይታው በጣም ተደስታ፣ ግን ደብዳቤውን ስታነበው ትንሽ ደንግጣለች ይመስለኛል። ምን አይነት ደብዳቤ እንደሆነ አላወቅንም፣ ግን እሱ ነው የጻፈው። ብቻ ከባድ ነው። ቤተሰቦቻችን እንግዲህ ሁሉም ነገር በጊዜው በሰዓቱ ይስተካከላል። ቅድስቴና ብሩክም እንግዲህ ቆመው ወደ ድሮ ማንነታቸው እንደሚመለሱ ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉልን። ሁሌም አብራችሁ ሆናችሁ አመሰግናለሁ። ያው እንግዲህ መድብል ካሌብ ሞሲሳና ግብረ አበሮቹን ለአንዴና ለመጨረሻ ጊዜ ድባቅ ለመምታት ከብዙ ሰዎች ጋር እያወራ እየተነጋገረ ነው። ብዙ መረጃዎችን ማሰባሰብ ጨርሷል።
በቀጣይ ያው እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ሰላም ቆዩ። ላይክ አይረሳ።